ይባላል አንድ መልእክት ለእናንተ ይዤ መጥቻለሁ። ይሄ መልእክት ለእናንተ እናገራለሁ። ይሄ ቃል የተናገርኩ እናንተ ላይ ቀርቦ ኮሜንት ጻፉ። አሜን። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 1 ያለው ቃል እናገራለሁ። የእግዚአብሔር እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችን በሞሉ በሸለቆ መካከል አኖረኝ። በእነሱ አንጻር ብዙዎቹ አሳልፎ እነሆ በሸለቆ እጅግ ብዙ ነበሩ፣ እነሆ እጅግ ደረቅ ነበረ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉ አለ። እኔ ጌታ እግዚአብሔር ሆይ አንተ ታውቃለህ አለ። እሱም እንዲህ አለ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽ አገባባችኋለሁ፣ በሕይወት ትኖራላችሁ። በዚህ መጽሐፍ ላይ እግዚአብሔር ቃል የሚናገረው ቀጥታ እግዚአብሔር አምላክ ሕዝቅኤልን ወደ ደረቁ አጥንቶች፣ ትንፋሽ ወደ ሌላቸው አጥንቶች፣ ሕይወት ወደ ሌላቸው አጥንቶች፣ መንቀሳቀስ ወደማይችሉ አጥንቶች፣ ወደ ተበታተኑ አጥንቶች እግዚአብሔር ሕዝቅኤልን ላከ። ሕዝቅኤልን እግዚአብሔር ላከ። ሕዝቅኤልን እግዚአብሔር እንዲህ አለ፣ ሕዝቅኤል ወይ እነዚህ አጥንቶች ትንቢት ተናገር። ሕዝቅኤል ፈራ። ምን ብዬ ልናገር? እንዲህ ብለህ ተናገር፣ እናንተ የደረቃችሁ አጥንቶች ሆይ በሕይወት ትኖራላችሁ። ጅማት እሰጣችኋለሁ፣ ቁርበት እሰጣችኋለሁ፣ ሥጋ እሰጣችኋለሁ፣ ሕይወት እሰጣችኋለሁ። እጅግ ታላቅ ሰራዊት ሆናችሁ ትቆማላችሁ። በጣም የሚገርም ነገር ሕዝቅኤል ሳይፈራ እግዚአብሔር እንዳዘዘው ትንቢት ተናገረ። ትንቢት ሲናገር አጥንቶች ማለት መንቀሳቀስ መጣ። አጥንቶች ማለት መገናኘት መጣ። የተበታተኑ አጥንቶች ተገናኙ። ሕይወት መጣባቸው፣ ጅማት መጣባቸው፣ ሥጋ መጣባቸው። በጣም የሚገርም ነገር በዚህ ቃል አማካኝነት ዛሬ አንድ መልእክት ይዤ መጥቻለሁ። ይህ መልእክት እውነት የተጨነቃችሁ ሰዎች አላችሁ፣ ግራ የተጋባችሁ ሰዎች አላችሁ፣ የምትነወጡ ሰዎች አላችሁ፣ የግራ የምትጋቡ ሰዎች አላችሁ፣ የምትጨነቁ ሰዎች አላችሁ። ነገራችሁ ይለመልማል። በእውነት ነገራችሁ ይለመልማል። የደረቀ የሚመስል ነገር ይለመልማል፣ ፍሬን ያገኛል። በኢየሱስ መነሳት ይጀምራል። መነሳት ያቃተ የእናንተ ነገር፣ መለመለም ያቃተ የእናንተ ነገር፣ መባረክ ያቃተ የእናንተ ነገር፣ አንድ ሰው ጨው አሜን በል የእናንተ ነገር ይለመልማል። በእውነት ነገራችሁ ካለበት ችግር፣ ካለበት ስቃይ፣ ካለበት መከራ ይወጣል። አንደኛ ቃሉ ሲመጣ ነገራችን ይለመልማል። ሁለተኛ ነገራችን በኃይል መገጣጠም ይጀምራል። በቃ መገጣጠም ያቃተ ያንቺ የኔ ያንተ ጉዳይ መለመለም ይጀምራል። ተስፋ ቆርጣችሁ ደመድማችሁ ነገሬን ማን ሊፈታ ይችላል ብላችሁ ዋጋ ከፍላችሁ ባላችሁበት ጉዳይ ላይ ቃሉ ይመጣል። ነገራችሁን እንደገና ያነሳል። ካላችሁበት ችግር፣ ካላችሁበት ስቃይ፣ ካላችሁበት መከራ ማራሴኬ በጄን ሶስተኛው ነገራችሁ ይለመልማል። አራተኛው እንደገና የደረቀው ነገራችሁ መለመለም መቀየር ይጀምራል። አምስተኛ የመጨረሻው ነገራችሁ በኃይል ሰራዊት ይሆናል። በቃ ሰራዊት መሆን ያቃተ የእናንተ ነገር፣ መነሳት ያቃተ የእናንተ ነገር ኩቻን አልባሴ ኤከብሬ እኔ ነቢይ እናገራለሁ። ነገራችሁ ሰራዊት ይሆናል። ይህ መልእክት አሜን ብላችሁ ተቀበሉ። ቅዱሳን በዓለም ዙሪያ ሆናችሁ ልትከታተሉ ቅዱሳን በኢትዮጵያ ውስጥ ሊሆን ይችላል፣ ከኢትዮጵያ ውጭ በአውሮፓ፣ በካናዳ፣ በአፍሪካ በተለያየ አገር ውስጥ ሆናችሁ የሚዲያ የምትከታተሉ ሰዎች ነገራችሁ ይለመልማል ብያለሁ። እንጸልይ። እግዚአብሔር አባት ሆይ እናመሰግናለን። ክብር ለአንተ ይሁን። በዚህ ቃል ጌታ አባት ሆይ ብዙ ሰዎችን አስገርማቸው። ማሳካባጃና ለተከ ቪኖስ ሳካባጂና ነገራቸውን እንደገና አለመልም። ካሉበት ችግር ብዙ ሰዎች ይውጡ። ካሉበት ስቃይ ብዙ ሰዎች ይውጡ። ካሉበት መከራ ብዙ ሰዎች ይውጡ። የብዙ ሰው ታሪክ ይቀየር። ይህ መልእክት አሜን በሉ። ነገራችሁ ይፈታል። ተባረኩ። በቀጣይ
እመጣለሁ። ላይክ አድርጉ። አሜን በሉ። ይህ መልእክት ተባርኩ። ሻሎም